በምድር ላይ እኔ የምቀናበት ሰው ምን አይነት ሰው እንደሆነ ልንገራችሁ። ሰው የሚወድ ሰው። ሊቅ አያስቀናኝም። ለምን ደግሞ አያስቀናኝ? እውቀት ምንም ጥቅም የለው። ዋናው ልብን ማንጻት ነው ጥቅሙ። የሚያስቀናው ሰው የሚወድ ሰው ነው። ሰው የሚወድ ሰው ግን በጣም ያስቀናል። ለዚያውም ደግሞ ዳዊት ይሏችኋል ምን አይነት ሰው ነው? ሰይፍ ይዞ የሚፈልገውን ሰውዬ የሚወድ ሰው። ይሄ በጣም ነው የሚገርመው። ሳኦል እኮ ነው ሰይፍ ይዞ እየፈለገው ቅዱስ ዳዊት በሸለቆ መካከል ተሸሽጎ ሳለ ትንሽ ፈለግ አረገና እንቅልፉን እንዲሁ ጠላት ሊፈልግ ዶ ሰው ይተኛል እንደ የጅል ነገር እንዲሁ ነገሩ። ሳኦል ጸድቆ ነው የዚህ መጻደቃለሁ። ሳኦል እኮ ገነት ገብቷል በክርስቶስ ደም ማለት ነው። አሁን ገነት ነው ያለ ጻድቅ ነው። እና ይፍተኛ ቅዱስ ዳዊት ምን ያደርጋል? ሄደና ከጨርቁ ጫፍ ትንሽ ቁርጥ አድርጎ ይዞ ሄደ። እንግደለው አሉት። ተው እግዚአብሔር በቀባው ላይ እጄን አላነሳም። እግዚአብሔር በቀባው እንዴት ያለ ነው! አሁን እናንተ ሊያርዳችሁ ሰይፍ ይዞ የመጣን ሰው ከነ ሰይፉ እንደተኛ ብታገኙ ታልፉታላችሁ? እንዲህ አላውቅም ጻድቅ የለም አይባልም። እንግዲህ እግዚአብሔር ሰው ሞልቶታል መቼስ በዘመንም በቤትም። እውነቴን ነው፣ ለመሳለቅ አይደለም። የሚያደርግ ይኖር ይሆናል፣ ግን ብቻ ከባድ ነው። እናንተ ቀሏችኋል። ከባድ ነው አይደል? አደርገዋለሁ ላለ ቀላል ነው ብሏል መተርጉም። እና ወአንሰ አቀውኩ ፍናወ እጹባተ ያለው ይሄንን ነው ተብሏል መዝሙር 16 ላይ። አቤቱ ጌታዬ እኔ ግን ጭንቅ መንገዶችን ጠበቅኩ አለ። ጭንቅ ያለው ምንድን ነው? ጠላትን በእጅ አግኝቶ ጥሎ መሄድ።